Это уровень. ሁቲዎች በሳውዲ አረቢያ ላይ የባህር እንቅስቃሴ ማዕቀብ ጣሉ። የዓለም ንግድ የደም ስር ተብሎ የሚጠራው የቀይ ባህር መስመር አሁን ደግሞ አዲስ የፖለቲካና ወታደራዊ ግፊት መድረክ ሆኗል። የየመን ሁቲዎች ትላንት በሳውዲ አረቢያ ላይ የባህር እንቅስቃሴ ማዕቀብ ጥለናል ሲሉ አስታውቀዋል። 4 ልጆቹን በእስራኤል የተገደሉበት ሰው የሐማስ መሪ ሆነ። ካሊል አልሃያ ማን ነው? 4 ልጆቹን በጦርነት ያጣው ካሊል አልሃያ በዚህ ሰዓት የሐማስ ጠቅላይ መሪ ሆኖ የተመረጠው ካሊል አልሃያ ማን ነው? ሁቲዎች በኢራን የሚደገፉ የየመን ታጣቂዎች ላለፉት ወራት ከአሜሪካ ኢራን ጦርነት ራቅ ብለው ቆይተው ነበር። ባለፈው ሳምንት ግን ነገሩ ተለውጧል። ሁቲዎች ሳውዲ አረቢያ የሰነአ ዓለም አቀፍ አየር ማረፊያን በአየር ጥቃት መታለች ብለው ከሰዋት። ምላሽ ሰጥተውም ወደ ሳውዲ ባሊስቲክ ሚሳኤሎችን ተኩሰዋል። ሰኞ ዕለት የሁቲ ወታደራዊ ቃል አቀባይ ያህያ ሳሪ በቴሌቪዥን መግለጫ ለ12 ዓመታት ያህል በሕዝባችን ላይ ተጭኖ የቆየውን ኢፍትሐዊ ከበባ ምላሽ ለመስጠት በሳውዲ ላይ የባህር እንቅስቃሴ ማዕቀብ አውጀናል፣ አይ ፎር አን አይ መርህ ብለዋል። የሁቲ ሰብአዊ ተግባራት ማስተባበሪያ ማዕከል ለመርከብ ኩባንያዎች በላከው ኢሜል መርከቦች በማንኛውም የሳውዲ ወደብ ጭነት መጫንም ሆነ ማራገፍ የተከለከሉ ናቸው ብሏል። ሁቲዎች በተጨማሪ ባብኤል መንደብን የተባለውን ስትራቴጂካዊ የባህር ማነቆ ሙሉ በሙሉ ሊዘጉት እንደሚችሉም ጠቁመዋል። ይህ ማነቆ ደግሞ 12% የሚደርሰውን የዓለም ንግድ የሚያስተላልፍ ወሳኝ መስመር ነው። ሳውዲ አረቢያ በበኩሏ ለ12 ዓመታት የመንን ስናስረው ነበር ለሚለው ውንጀላ ብቻ ባጭሩ ውድቅ አድርጋለች። ይህ ማዕቀብ ኢራንና አሜሪካ በሆርሙዝ ወሽመጥ ላይ ተኩስ እየተለዋወጡ ባለበት ወቅት የመጣ ነው። ይህ ማለት ከዓለም አቀፉ የነዳጅ ትራንስፖርት ውስጥ 25% ያህሉ አሁን በጦርነት ቀጠና ውስጥ ማለፍ አለበት ማለት ነው። ባብኤል መንደብ ሙሉ በሙሉ ቢዘጋ የዓለም አቀፍ ነዳጅ አቅርቦት በ7% ይቀንሳል ተብሎ ይገመታል። ይህ ደግሞ በሆርሙዝ ጦርነት ምክንያት ቀድሞውኑ 10% የቀነሰውን የነዳጅ ፍሰት የበለጠ ያባብሰዋል። የመርከብ ደህንነት ኩባንያ አምብሬ እንዳስጠነቀቀው የሳውዲ ባንዲራ ያላቸው ወደ ሳውዲ የሚጓዙ ወይም ከሳውዲ የሚመጡ መርከቦች ሁሉ ከፍተኛ የሁቲ ጥቃት ስጋት ውስጥ ናቸው ብሎ አስጠንቅቋል። የመድን ኩባንያዎች ቀድሞውኑ ምላሽ መስጠት ጀምረዋል። የመድን ክፍያ ተመኖች ከመርከብ ዋጋ 0.3% ወደ 0.75% ከፍ ብለዋል። ይህ ደግሞ ለ7 ቀን ጉዞ በመቶ ሺዎች የሚቆጠር ተጨማሪ ዶላር ወጪ ማለት ነው። ሁቲዎች ከዚህ በፊት ከጋዛ ጦርነት ጋር በተያያዘ በቀይ ባህር ውስጥ ከ100 በላይ መርከብ ጥቃቶች ፈጽመው ነበር። ይህ ደግሞ ተመሳሳይ ታሪክ ዳግም ሊደገም እንደሚችል ስጋት ፈጥሯል። ገና ምንም መርከብ ሳይመታ የዓለም የመድንና የነዳጅ ገበያ እናውጧል። ይህ የሚያሳየው ጦርነት ስጋት ራሱ ከጦርነት ባልተናነሰ መልኩ ኢኮኖሚን ሊጎዳ እንደሚችል ነው። ለክልሉ ብቻ ሳይሆን ለመላው ዓለም ይህ አዲስ ግንባር ቀድሞውን ያልተረጋጋውን አካባቢ የበለጠ አደገኛም ያደርገዋል። ካሊል አልሃያ በ1952 ዓ.ም በጋዛ የተወለደ ሲሆን በ1979 ዓ.ም ሐማስ ሲመሰረት ከመስራቾቹ አንዱ ነበር። በ1999 ዓ.ም ደግሞ እስራኤል ቤቱን በቦምብ ስትመታ ባለቤቱን፣ 3 ልጆቹንና 3 ወንድሞቹን አጥቷል። እርሱ ራሱ ብቻ ተርፏል። ካለፈው ዓመት ጀምሮ ጉዳቱ ተባብሶ ቀጠለ። እስራኤል በኳታር ዶሃ ውስጥ የሐማስን አመራር ለመግደል ያደረገችው ጥቃት ከካሊል አልሃያ ልጆች አንዱ ተገደለ። እርሱ ራሱ ግን አሁንም በታምር ተርፏል። በዚህ በያዝነው ዓመት ደግሞ በግንቦት ወር ላይ ሌላ ልጁ አዛም አልሃያ በጋዛ ጃባሊያ የስደተኞች ካምፕ ውስጥ በአየር ጥቃት ከባድ ጉዳት ደርሶበት
በማግስቱ ሕይወቱ አለፈ። ይህም አራተኛ ልጁ ነው። በሐማስ ውስጥ ካሊል አልሃያ የአራት ሰማዕታት አባት ተብሎ ይታወቃል። ሁለት ልጆቹ ከጥቅምት በፊት አንዱ በዶሃ ጥቃት፣ አንዱ ደግሞ በዘንድሮ የካቲት ወር ተገድለው ነው። ሐማስ ካሊል አልሃያ የድርጅት አዲስ ጠቅላይ መሪ አድርጎ መርጧል። ከቀድሞ የፖለቲካ ቢሮ ኃላፊ ካሊድ መሻል ጋር ባደረገው ፍልሚያ 35 ከ39 ድምጾች በአንድ ድምፅ ብልጫ አሸንፎ ካሊል አልሃያ ያህያ ሲንዋር ከተገደለ በኋላ ሐማስ ሲመራ ከቆየው የ5 አመራር ካውንስል አንዱ ነበር። እሱ ራሱ የሐማስ ዋና ተደራዳሪ ሆኖ በግብፅና በኳታር በተደረጉ የተኩስ አቁም ንግግሮች ላይ ልዑካንን ሲመራ ቆይቷል። ይህም ለአሜሪካ ከሐማስ ጋር የምትገናኝበት አንድ ግልጽ መሪ መሆኑ ይነገራል። አልሃያ ከኢራን ጋር የቆየ ግንኙነት ያለው ሲሆን ተፎካካሪው መሻል ግን ከኢራን ተራርቆ ከባህረ ሰላጤ አረብ ሀገራትና ከፍልስጤም ብሔራዊ አስተዳደር ጋር የተሻለ ግንኙነት እንዲኖር ይደግፍ ነበር። ሐማስ በጋዛ ጦርነት ከፍተኛ ውድመት ስለደረሰበት ወታደራዊና ፖለቲካዊ አመራሩ በአብዛኛው ስለጠፋ በታሪኩ ካሉ እጅግ አስቸጋሪ ወቅቶች አንዱ ውስጥ ይገኛል። ካሊል አልሃያ ራሱ ለጦርነት ማብቂያ ድርድር ላይ ግንባር ቀደም ሆኖ ቢቀመጥም የገዛ ቤተሰቡ የከፈለው ዋጋ የግጭቱን ጥልቅ ግላዊ ተጽዕኖ ያሳያል።